ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቼ ደውላችሁ መማር ትችላላችሁ ማለት ነው። ወደ ትምህርቱ እንሂድ። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። የቀን 12ኛ ቀናችን ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ የምናየው ስልክ ስናወራ የምንጠቀማቸውን የእንግሊዘኛ ንግግሮች፣ እንዴት ከሰዎች ጋር ስልክ ስናወራ ኮሙኒኬት ማድረግ እንችላለን፣ በእንግሊዘኛ ኮሙኒኬት ማድረግ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ ምን ይላል የመጀመሪያው እንዴት እናንብበው የሚለውን አንድ ባንድ እናያለን ማለት ነው። እንግዲህ እዚህ ጋር WHEን እንደማንበብ ነው፣ እንደ ዌይ ማንበብ፣ REን እንደ ር ማንበብ፣ ዌር AREን አር ብለን ማንበብ፣ YOUን ዩ ብለን ማንበብ። ዌር አር ዩ ምን ማለት ነው? የት ነህ ወይም የት ነሽ ለማለት ዌር አር ዩ እንላለን። ዌር ማለት የት ቦታ ስንጠይቅ የት ለማለት ነው የምንጠቀመው። አርዩ ደግሞ አንተ ወይም አንቺ። ስለዚህ ዌር አርዩ ስንል አንተ የት ነህ ወይም የት ነሽ እንላለን ማለት ነው። ከዛ ምን ብለን መመለስ እንችላለን? አይኤምን አም ብለን ማንበብ፣ ኤኤትን አት ብለን ማንበብ፣ ኤችኦን ሆ፣ ኤምኤን እንደ ም ማንበብ፣ ሆም አም ኤት ሆም ምን ማለት ነው? ይቅርታ ቤት ነኝ ማለት ነው። እንግዲህ አም ስንል ነኝ እያልን፣ አት ማለት ላይ፣ ሆም ማለት ቤት። ስለዚህ ቤት ውስጥ መሆናችን ለመግለጽ አም ኤት ሆም። ያ ከዛስ ሲኤን እንደማንበብ ነው። እዚጋ እንደ ኮ ማንበብ፣ ሁለቱንም ኤል በአንድ ላይ ል ብለን ማንበብ፣ ል ኮል ኤምኤን ሚ ብለን ማንበብ፣ ኤልኤን ሌ፣ ቲኤን ተ፣ አረን ረ፣ ሌደር ኮል ሚ ሌደር። እዚጋ አልጻፉላችሁም እንዴት እንደሚነበብ ማለት ነው። ተሳስቼ በኋላ ደውልልኝ የሚለውን ትርጉሙን የጻፉት ማለት ነው። እዚጋ እንዴት እንደሚነበብ አልጻፉም፣ ይቅርታ። ኮል ሚ ሌደር ብላችሁ ማንበብ። ኮል ሚ ሌደር ምን ማለት ነው? በኋላ ደውልልኝ ለማለት ኮል ሚ ሌደር እንላለን። እንግዲህ ኮል ማለት መደወል ነው። ሚ ማለት ለኔ፣ ሌደር ማለት ደግሞ በኋላ። ስለዚህ ኮል ሚ ሌደር ካልን በኋላ ደውልልኝ ወይም ደውይልኝ ለማለት ይሆናል ማለት ነው። ያ ወደዚህኛው እንሂድ። ከዛ መልስ፣ የዚህኛው መልስ ምን ብለን መመለስ እንችላለን? ኦኬን ባንድ ላይ ኦኬ። ከዛስ አይን እንደ አይ ማንበብ፣ ሁለቱንም እዚህ ጋር ደግሞ ዋይ ይቅርታ ዳብሊው አይን ባንድ ላይ ዊ ብለን ማንበብ፣ ሁለቱንም ኤል ባንድ ድምፅ ል ብለን ማንበብ፣ ዊል ኦኬ። አይ ዊል አልን ምን ማለት ነው? ገና ዊል ስንል ገና ለወደፊት ይሆናል እያለ ነው። ስለዚህ ምን እያለ ነው? እሺ እደውላለሁ አልን ማለት ነው። በኋላ ደውልልኝ አለን ይሁን ሰው። ከዛ እሺ እደውላለሁ ብለን መለስን ማለት ነው። ከዛስ ዋይኦዩን እንደምን ማንበብ? እንደ ዩ ማንበብ፣ ሲኤን እንደ ኮ ማንበብ፣ ኤልን እንደ ል፣ ዲን እንደ ድ፣ ኮልድ ኤምኤን ሚ ብለን ማንበብ፣ ኮልድ ሚ፣ ዩ ኮልድ ሚ ምን ማለት ነው? ደውለህልኝ ነበር ወይም ደውለሽ ነበር ማለት ነው። ደውለህ ነበር ወይም ደውለሽ ነበር ለማለት ዩ ኮልድ አንተ ወይም አንቺ። ኮልድ ማለት ደግሞ ኦልሬዲ ተደውሏል ማለት ነው። ኮል መደወል ነው። ኮልድ ካልን ደግሞ ኦልሬዲ ተደውሎ ነበር እያልን ነው ማለት ነው። ሚ ማለት ደግሞ እኔ። ስለዚህ ኮልድ ሚ፣ ዩ ኮልድ ሚ፣ ደውለህልኝ ነበር፣ ደውለሽልኝ ነበር። ከዛ መልስ ዋይን የ ብለን ማንበብ፣ ኤስን ስ፣ የስ አይን እንደ አይ፣ ሲኤን እንደ ኮ ማንበብ፣ ሁለቱንም ኤል ል ብለን ማንበብ፣ ዲን እንደ ድ፣ ኮልድ የስ አይ ኮልድ አዎ ደውዬ ነበር ብለን መለስን ማለት ነው። ከዛስ ሲኤን እንደምናንበብ እዚህ ጋር እንደ ካ ማንበብ፣ ኤንን እንደ ን ካን። ከዛስ ዋይ ኦዩን ዩ ብለን ማንበብ፣ ቲኦን እንደ ቶ ማንበብ፣ ኤልን አናነብም፣ ኬን እንደ ክ ቶክ፣ ኤን ኦን ና ብለን ማንበብ፣ ዳብሊውን ው ብለን ማንበብ። ናው ካን ዩ ቶክ ናው ምን ማለት ነው? አሁን ማውራት ትችላለህ ወይም ማውራት ትችላለህ ለማለት ካን ዩ ቶክ ናው ማለት ነው። ካን ዩ ስንል ትችላለህ ወይም ትችላለሽ፣ ቶክ ማለት ማውራት፣ ናው ማለት ደግሞ አሁን ማለት ነው። ስለዚህ አሁን ማውራት ትችላለህ ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። ከዛስ ወደሚቀጥለው እንሄዳለን ማለት ነው። ኤስ ምን ይላል? አሁን እዚህ ጋር ስልክ አልሰማማ ስንል ምን እንላለን? አይን እንደ አይ ማንበብ ነው። ሲኤን እንደ ካ፣ ኤንን እንደ ን፣ ቲን እንደ ትን፣ አካንት ኤችኤን እንደ ሂ ማንበብ፣ ኤን አናነብም፣ አርን እንደ ር፣ ሂር ዋይ ኦዩን ዩ ብለን ማንበብ። አይ ካንት ሄር ዩ
I can't hear you ምን ማለት ነው? አይሰማኝም፣ ልሰማህ አልቻልኩም። ወይም ድምጽ አይሰማም ስንል I can't hear you። I can't ስንል አልችልም እያላችሁ፣ hear ማለት ደግሞ መስማት፣ you ማለት ደግሞ አንተ ወይም አንቺ። ስለዚህ አንተን አልሰማሁም ወይም ልሰማህ አልቻልኩም አልን ማለት ነው። ከዛስ ምን ብሎ ይመልስልናል? ይቅርታ እዚህ ጋር መልስ አይደለም። አይን እንደ አይ ማንበብ ነው። ሲኤን እንደ ኮ ማንበብ፣ ኤልን እንደ ል፣ ዲን እንደ ድ፣ ኮልድ ዋይ ኦዩን ዩ ብለን ማንበብ። አይ ኮልድ ዩ ደወልኩልህ ወይም ደወልኩልሽ ለማለት ደውዬልሽ ነበር ለማለት አይ ኮልድ ዩ እንላለን ማለት ነው። ኮልድ ኦልሬዲ ተደውሎ ነበር ማለት ነው። ዩ ማለት አንተ ወይም አንቺ። ስለዚህ አይ ኮልድ ዩ ደውዬልሽ ነበር። ከዛስ ሲኤን እንደምን ማንበብ ነው? እዚህ ጋር እንደ ኮ ማንበብ ነው። ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ። ኮል ኤምኤን ሚ ብለን ማንበብ። ቢኤን በአንድ ላይ ባ ብለን ማንበብ። ሲና ኬን ኪ ብለን ማንበብ። ባክ ኮል ሚ ባክ መልሰህ ደውልልኝ ወይም መልሰሽ ደውይልኝ። ከዛስ መልስ ምን ሊሆን ይችላል? አይን እንደ አይ፣ ዳብሊው አይን እንደ ዊ፣ ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ። አይ ዊል ካልን ገና ለወደፊት አደርጋለሁ እያልን፣ ስለዚህ ኮል ሚ ባክ መልሰህ ደውልልኝ ነው። አይ ዊል ካልን ደውላለሁ እያልን ነው ማለት ነው። አይ ዊል ኮል ዩ ባክ ማለት እንችላለን። አይ ዊል ኮል ዩ ባክ ማለት እንችላለን። አይ ዊልን ካልን እንግባባለን ማለት ነው። ስለዚህ እደውላለሁ። ኦኬ እዚህ ጋርስ አይቲኤስን እንደ ኢትስ ብለን ማንበብ። ከዛስ ዩ እንደ አ ማንበብ ነው። አርን እንደ ር፣ ጂኤን እንደ ጀ፣ ኤንን እንደ ን፣ ቲን እንደ ት። አርጀንት ኢትስ አርጀንት ምን ማለት ነው? አስቸኳይ ነው። አርጀንት ማለት በጣም አስቸኳይ ማለት ነው። ኢትስ አርጀንት ካልን አስቸኳይ ነው እያልን ነው ማለት ነው። ከዛስ ቲኢን እንደምን ማንበብ ነው? እንደ ቴ ማንበብ። ሁለቱንም ኤል እንደ ል ማንበብ። ቴል ኤምኢን ሚ ብለን ማንበብ። ቴል ሚ ማለት ንገረኝ ማለት ነው። ቴል ማለት መናገር፣ ሚ ማለት እኔ። ስለዚህ ቴል ሚ ካልን ንገረኝ እያልን ነው ማለት ነው። እዚህ ጋር ሲኤን እንደምናንበበው እንደ ካ ማንበብ፣ ኤንን እንደ ን ካን። ከዛስ ዳብሊው አይን እንደ ዊ ማንበብ፣ ቲኤን እንደ ቶ ማንበብ፣ ኤልን አናነብም፣ ኬን እንደ ክ ማንበብ ቶክ። ከዛስ ኤን ኦን ና ብለን ማንበብ፣ ዳብሊውን ው ብለን ማንበብ። ካን ዩ ቶክ ናው፣ ካን ዩ ዊ ቶክ ናው ምን ማለት ነው? አሁን ማውራት እንችላለን፣ አሁን መነጋገር እንችላለን እያልን ነው ማለት ነው። ካን ማለት መቻል ነው ብያቸዋለሁ። ዊ ማለት ደግሞ እኛ ማለት ነው። ቶክ ማለት ማውራት መነጋገር፣ ናው ማለት ደግሞ አሁን። ስለዚህ አሁን ማውራት እንችላለን ስንል ካን ዊ ቶክ ናው ማለት እንችላለን ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማሳደግ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድን ነው? የምንለቃቸው ቪዲዮዎች ሳሰለችሁ ማየትና መከታተል ነው ማለት ነው። ከቀን አንድ ጀምራችሁ ያሉትን የእንግሊዝኛ ትምህርቶችን እየለቀቀን ስለምንገኝ እየገባችሁ ሙሉን ትምህርት ካያችሁ በእርግጠኝነት አሪፍ ለውጥ ታገኛላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ